ከቻላችሁ ሴት ወጣቶች ስሩ፣ ስራ ስሩ፣ ገንዘብ ይኑራችሁ፣ ራሳችሁን ቻሉ፣ አትንጠልጠሉ። ግልጽ ነው። እናንተ የሳሎን ጌጥ አይደላችሁ። አንዳንድ ወንድምም በቃ ይሄንን ስለሚያስብ እንደዚህ አይነት ሚስቶችን አምጥቶ ሳሎን አሁን የቀረ ሚስት ብቻ ነው ይባላል። አይታል ቤት ሰርቶ ሶፋ ሌዘር ሶፋ ገዝቶ ትልቅ አልጋ ገዝቶ ግቢ ውሻ ድመት ድንክ ውሻ ምናምን ያደርግና አሁን ምን ጎደለ ሲባል ምን ጎደለ ምን አሁን ሚስት እንደ ዕቃ አምጥቶ ቁጭ ሊያደርግ ነው እንዴ? አብራችሁ ነው ቤት ብትሰሩ አሪፍ የሚሆነው እንደሱ እንዴ? ሄደሽ ታርገሽ ምናምን እንደዚህ ጥፍር ለመሸሽ ምን እንደዚህ አይነት ትዳር የለም። ሁለት ያረፉ ሰዎች ዓላማ ለመፈጸም የእግዚአብሔርን ፍቃድ ለማድረግ የሚገቡበት ኃላፊነታቸውን የሚወጡበት ቦታ እንጂ ትዳር አንዱ ጫንቃ ላይ ሊንጠለጠል ሊተኛ አይመጣም። ስለዚህ በደንብ አስቡበት። ይሄንን ያዩ ወንድሞች በጣም ነው የሚዝናኑት። ምክንያቱም ሴትን ለማኖር ነገር ነው የሚያስበው፣ ሰውም ለመኖር ነው የምታስበው። እንደዚህ የሚባል